የዛ ጊዜ ወያኔው መስመሩን በእኔ አስተካክሎ ይከታተለው ኖሮ ከት ብሎ ሳቀብኝ። ልታስመታኝ ነበር አይደል ብሎ ተሳለቀብኝ። ከሽንፈቱ ይልቅ የሱ ሳቅ አናደደኝ። ሰራዊቱ አንዳልሆነ በዚህም ብሎ በዚያ ደብረ ዘይት ተያዘች። የአየር ኃይል ቦምብ ሜዳ ላይ መጣል፣ የደብረ ዘይት መያዝ፣ የአየር ኃይሉ መታፈን መታረድ እየተደጋገመ ሲነገረኝ እንዴ ታዲያ እኔ አልገባኝ። ደብረ ዘይትም ትያዝ ግን የአየር ኃይል መኮንኖች መታረድ ምንድነው ማለት? ቦምብ ሜዳ ላይ ከጣሉ ባለውለታ አይሆኑም እንዴ? ወያኔ ምን ውለታ ያውቃል? ወያኔ ሰው አይደለም እንዴ? ባይሆን ኮሙኒስት ናቸው እንጂ መቼም ሰው ናቸው። ኮሙኒስት ደግሞ ትግሬ መሆናቸውን አትርሳ። ይሄ ነው የሚያናደኝ። አንድ ቀን ተናድጄ መንገድ ላይ ጮኩት ትዝ አለኝ። አንዱን ነገር ቆስቁሰው ሰዎች ሲደበድቡት አየሁ። ለምን እንደሆነ ስጠይቅ ይበሉት ትግሬ ነው አሉ። የማለቃቸው ሰዎች ያን ጦፍኩ። ሰው ምን ነካው? መንግስቱ ኃይለ ማርያምና መለስ ዜናዊ ቢጣሉ ቢዋቀሩ ቢቀጣቀጡ ለስልጣናቸው መሆኑ እንደዚህ ጠፋው። የኢትዮጵያ ሕዝብ ደህና ገዢ ደግ ገዢ ነው እንጂ ትግሬ ወይም ኦሮሞ ወይም ወላይታ ወይም አማራ አይደለም የሚፈልገው። በአገር የመጣ ነው። አንተ ደግሞ ምን እንዲያደረገ አየህ? ፖለቲከኞች ለማጋጨትና ወደ ስልጣን ለመውጣት ይህን የክልል ይህን የብሔር ግጭት ተጠቀሙበታል። ግን የነበረው ነገር ባንተ መናደድ አይሰረስ። ስለዚህ ብትተው ይሻላል። ተማርን እንለለም እንዴ? አዲስ አበባ አይደለም እንዴ? የዘር ልዩነትን የተውነው ሚስት ለመምረጥ ብቻ ሆነ ማለት ነው። ደንቆሮነት ነው፣ እብደት ነው፣ የፖለቲከኛ አርጩሜ መሆን ነው። ያን ሰሞን ጠው በረከተ። እዚህ ቦታ እንደ ያለ ትግሬ ተደበደበ። አንድ ትግሬ ገና እንገዛሻለን ብሎ ደሜና ፈላው። አንድ ሰውዬ ሲያልፍ ትግሮች ይዘው ቀጠቀጡት። ከተማዋ የጦርነት ቦታ ሆና ቆየች። እኔም በሽክ ነበር። አፌን ግን ተዋልኩት። መናገሩ ዋጋ አልነበረውም። ህዝብ መንጋ ሆኖ ሲያስብ አእምሮ ይታወራል። እንደነዱት የሚነዳ መንጋ ይሆናል፣ ወይም ሲንጋጉ ሲያይ የሚንጋጋ ነገር ይሆናል። ሰው ሁሉ ሰኞ ይጠብቃል። ለንደን ላይ በኢትዮጵያ መንግስትና በተቃዋሚ ኃይሎች መካከል የሰላም ውይይት ይደረጋል። በአቶ ተስፋዬ ዲንቃ የሚመራ ቡድን ወደ ለንደን ሄዷል። በሌላ በኩል ወያኔ አቃቂ ደርሷል። ወያኔ ሰበታን ይዛለች። ወያኔ ሆለታ ገነት ገብታለች። ወያኔ ይህን ስፍራ ያዘች የሚለው ወሬ በርክቷል። የወያኔ ሬዲዮ ቀደም ብሎ አዲስ አበባ ዋና ዋና ቦታዎች ላይ ከባድ መሳሪያ ደግኖ እንደሚጠባበቅ አስረድቶ የአውሮፕላኖችን እንቅስቃሴ ያግዷል። አየር አዲስ አበባ አይገባም አይወጣም። ሰኞ ምሽት 11 ሰዓት ቤት ዝጉ፣ አልጋ ማይከራየትም አያስፈልግም። ሰሞኑን ዘግተን ብንሰነብትም ቀስ እያልን ለምናውቀው አልጋ ስናከራይ ነበር የሰነበት ነው። ዛሬ ግን ከልብ ወዳጆች የቀረበልን ምክር ዝጉ የሚል ነው። ከተማዋ በተኩስ ተደባልቃለች። የሸሸው ወታደር ጠገብ ሲል ይበልጥ ለመጥገብ ፈልጓል። አውቶማቲክ የአዲስ አበባን ጸጥታ በታተከው። ሰላም ብሩቶ ጨርቅ መስላ ታየች። ወሮበላው ከወታደሩ ጋር ይንኮኮዋል። ይመልከቱ ጋሼ ከገሌ ጋር ሁለት አሉ። እገሌ ያለው አንድ የምናውቀው የሰፈር ቦዘኔ ነው። ቤታችን ደርብ ነገር ስለሆነች የውጭዋን በር ቆልፈን ነበረ። በደርቡ መስኮት ቆሞ ነው ይሄን የሚለኝ። ምን ይሰራሉ? አንዱን ሰው ያስቆመው ይጠይቁታል። ይሄው ይመልከቱ ፈተሸው። ይቅርብ መጋረጃውን ዝጋው። ይተኩስባል ካየ። አንድ ሰዓት አካባቢ ተኩስ ለደቂቃ ያህል ሲቆም እንኳን ጭንቅ ይለን ጀመር። ጆሮዬ ድምጹን ተላመደው። የሰው ተፈጥሮ የሚገርም ነው። እስቲ ተኩስ ይለመዳል። 3 ሰዓት ምሽት መብራት ጠፋ። አዲስ አበባ በጠቅላላ መብራት ጠፋ። ቢያንስ በመስኮት ቆሜ ያየሁት አካባቢ መብራት አልነበረውም። በማግስቱ እንደተረዳው ደግሞ ጠቅላላ ከተማይቱ መብራት አልነበራትም። ደግነቱ ጨረቃ ወለል ብላለች። ሙሉ ጨረቃ፣ ደብዛዛ ቀስተ ደመና የከበባት ጨረቃ፣ ወይም የተቃጠለና አመዱ የቀረ ቀስተ ደመና ልበለው ያከቧታል። ምልኪው ጦርነት ነው፣ ብጥብጥ ነው። ነፋሱ ደግሞ ምንድነው? ሰሞኑ ሁሉ እንዲሁ ነው የሰነበተው። ድሮም በግንቦት እንዲህ ያለ ነፋስ አለ አልመሰለኝም። በግንቦት ወቅ እንጂ ነፋስ ትዝ አይለኝም። ታዲያ ነፋስ ብጥብጥ ነው፣ ጦርነት ነው ይላሉ። እውነት ነው? እኔ እንጃ። ሌሊት 10 ሰዓት አካባቢ ተኩሱ ለየት አለ። ከባድ መሳሪያ መሰማት ጀመረ። ዘፈቀደ ሳይሆን ልውውጥ ያለው ተኩስ ነው። አልፎ አልፎ ተረረም የሚል በኖታ የሚተኮስ የመሰለ አውቶማቲክ ሲሰማ ነበር። ያው ነው ግን ደንበኛ ልውውጥ መሆኑ ያስታውቃል። ከባድ መሳሪያም ተራውን እየጠበቀ ያነቃንቀናል። በመስኮት ቆሜያለሁ። የሰፓ የስብሰባ አዳራሽና ፓርላማ ይታዩኛል። የጥይት ውራውርት ብልጭልጭ ሲሉ ያለው በስብሰባው አዳራሽ አናት ላይ ያ ብልጭታ ይታየኛል። መትረየሱና አውቶማቲኩ ፋታ የላቸውም። ፍንሻ ሲቆላ የተኩሱ ድምጽ ያንን ይመስላል። እኔ በመስኮት ቆሜ እጠብቃለሁ። አንድ ነገር እጠብቃለሁ። ምንድነው?
ድንገት ይህን ጥያቄ አቀረብኩኝ ለራሴ። የምጠብቀው ነገር አስገረመኝ። የምጠብቀው የኢሰፓ ስብሰባ አዳራሽ ሲፈራርስ ለማየት ነበር። ገረመኝ፣ ደነገጥኩ። የደነገጥኩት በሐሳቤ አልነበረም። ስብሰባ አዳራሹን አልወደውም ነበር። ብዙ ምክንያቶች አሉ። የመጨረሻ የኢትዮጵያ በሽታ የዚች ሀገር ተጻራሪ ዛር ወይም መቃብሯ የሚቆፈረው እዚያው ስለሚመስለኝ ነው። መጥፎ አዋጅ በወጣ ቁጥር ለነገሩ መልካም አዋጅ ወጣ ያገር ያ ቤት ትዝ ይለኛል። አዋጁ ጥቁር ጭስ መስሎ ይታየኛል። ስለዚህ የስብሰባ አዳራሹን መፍረስ መጠበቅ ያስደነገጠኝ አልፎ ፓርላማውን ያፈርሰው ይሆን የሚል ጥያቄ ስለመጣብኝ ነበር። እስከዚያ ሰዓት አልተኛው። የፓርላማውን የሰዓት ተዋር መመታት ሊናዬ ውስጥ ተመለከትኩኝ። ድንገት የሥላሴ ቤተክርስቲያን ትዝ አለኝ። ደርሶ ደካከመኝ። እግሬ ተበረከረከ። እንቅልፌ ስለመጣም ስለደከመኝ ሊሆን ይችላል ተኛው። በህልሜ ትርኢት የምታሳይ ጥቁር ፍየል አያለሁ። ፍየሏ ባንኮኒ ተደግፋ ቆማ ክራባቷን በአንድ እጇ እያስተካከለች ፊቷን በመስተዋት እያየች ሳለ ቤቱ አውቶቡስ ይሆናል። ሾፌሩ ፍየሏን እያየ በሳቅ ይንከተከተ። ጋሼ አረ ተነስተው ይመልከቱ በእናቶት። ጋሼ ይነሱ። ምንድነው? ምን ተፈጠረ? አረ አመለጦት፣ ይነሱ። ሰው ሁሉ ተሰብስቦ እየተመለከታቸው ነው። ገቡ። ተጣድፌ የተነሳው በመስኮት ሄድኩ። ባላገር፣ ቀጫጭን ባላገር፣ ጠንካራ፣ ጨፍራራ፣ አጫጭር ባላገር፣ መትረየስ፣ አውቶማቲክ ጠመንጃ፣ ላውንቸር፣ ባዙቃ ያዘ፣ ጨርቅ በራሱ ላይ ተመጠነ ወይም ባንገቱ ላይ ወይም በትከሻው ላይ ጣል ያደረገ ባላገር፣ በቅሎ፣ ስንቅ የተጫነ በቅሎ፣ ፋንዲያ። ከዚህ አንድ ወር ቀደም ብሎ ወይም 2-3 ወር እልቂት ይታየኛል። የምን እልቂት? የት? እዚህ አዲስ አበባ ይታየኛል። እንዴ የሚል ወርቅተው ነበር። ሰው ሁሉ ባህታዊ መስሎ ይታየኝ ጀመር። ወይ ነብይ መጣብህ ወይ የሰው ልጅ ማት መጣብህ የሚል ባህታዊ። አምላክ በተግባራችሁ እጅግ ተቆጥቷል፣ እናንተ የተረገማችሁ የአዲስ አበባ ልጆች ሆይ ከቶ ምን ይውጣችሁ ይሆን የሚል ነብይ። ህዝቡ ፈርቷል። የንግርቱ አይነት በዛ የገመተውን ንግርት የሚለው እንዳሸንፈላ። የንግርቱ አይነት ስል ግን የሚነገርበት መለያየት ማሳየቱ ነው እንጂ ፍሬ ነገሩ አንድ ነው። ሞቃዲሾ ገና ወሎ ንፋስ ውስጥ ገብታ ትወራጫለች፣ ሞቃዲሾ ትደገማለች ብሎ ያልሰጋ ይኖር ይሆን? የማይኖር ነገር ስለሌለ ይኖር ይሆናል ማለት ይቀል ይመስለኛል። ስጋት ደግነቱ የደነዘዘ ስጋት ነበርና ሽብር አልታየውም። ወሬ ግን ይወናጨፋል። ስጋት የተሸከመ ወሬ። ህዝቡ ጥራጥሬ እየገዛ ነው። ጥራጥሬ ለምን ይዘምት ነው? ምን ለምን ትላለህ? ረሃብ ፈርቶ ነው። ጦርነቱ እዚህ ደረሰ እንዴ? ምን ቀረው? መርሃ ቤት ለዚህ ደብረ ብርሃን በሶ። አዎ በሶ። አያችሁ፣ በሶ ውሃ ብቻ ነው የሚፈልገው። በሶ ነው ዋናው። ጥራጥሬም ቢሆን የለም። ጥራጥሬ እንዲያው ነው፣ ዋጋ የለውም። ለምን ብትሉ ጥራጥሬ እሳት ይፈልጋል፣ ማገዶ ደግሞ ላይኖር ይችላል። ስለዚህ ዋናው በሶ ነው። ሰው ጥራጥሬ ይሸምታል። ባለሱቆች ጥራጥሬ በጆንያ እየሞሉ በሱቃቸው ውስጥ ገሽረዋል። በሸቀጣሸቀጥ ሱቆች ውስጥ ማኮሮኒና ፓስታ በብዛት ይታያሉ። ጻድቃን ህልም ማለም አብዝተዋል። ከእግዚአብሔር ጋር በልባቸው ይነጋገራሉ። ልቤ በኃይል ይሰማዋል። እግዚአብሔር እኮ ለኔ ችግር ሲመጣ ይነግረኛል። እሱ በመከላከያው ይከልለን እንጂ ከማቱ ጥላ ከለላ ሆኖ ይሰውረን እንጂ እኔ እንጃ ዘንድሮ በጣም ፈርቻለሁ። በጣም በልቤ ፍርሃቱ እውነት ነው። ከእግዚአብሔር ጋር የተደረገው ውይይት ግን ተራተራል ስላሰብኩ በድምጽ ግን ምንም አስተያየት አልሰጠውም። ደግሞ ህልም አይቻለሁ። መንግስቱ ኃይለ ማርያም አንድ ቤት ውስጥ ታስሮ ይመስለኛል። የገጠር ቤት ክብ ይሆናል አይደል? እሱ ውስጥ እምሰሶ ላይ ታስሮ ሲወራጭ ይታየኛል። ምን ሆኖ ይሆን እያልኩ ሳስብ ድንገት በሬ ይሆናል። በሬ ሆኖም መንግስቱነቱን አልቀየረም። ጥቁር በሬ ይሆናል። ቀንዱን ታስሮ አረፋ ደፍቆ በእግሩ ይፎግልና ጎንበስ ብሎ ወለሉን በቀንዱ ይቆፍረዋል። ሌሎች በሬዎች ዙሪያውን ይለምኑታል። እሱ ግን መጥቶ ካልፈጀኋችሁ እያለ ይፎገላል። ወዲያው ሸሸት ይላሉ። ሊበጥስና ሊፈጃቸው ነው በየሰፈራ ብንናልኩ በላብ ተነክሬያለሁ። ይሄ የሚገርም ህልም ነው። ፍቹ ምን ይሆን? ቀላል ነው፣ ግልጽ ነው። በቃ ጨረሳቸው ማለት ነው። ፈጃቸው። ወያኔዎች ማለት ነው። የምን ወያኔ ባሻጥር እንዲገባ የተደረገ ነው። ማን ይችላል? አሁንማ መሳሪያው ምን የኛ መሳሪያ ሁሉ በሱ እጅ ነው ያለው።
ታዲያ ለማን ነው የሚፈጃቸው? ባለስልጣኖችን ነው። ከዚህ 2-3 ቀን በኋላ ፍስሐ ደስታና ለገሰ አስፋው ጡረታ መውጣታቸውን የኢትዮጵያ ሬዲዮ ተናገረ። አውቆ ነው? ሆነ ብሎ ነው? ሆነ ብሎ ህዝቡ የት ደረሱ እንዳይል ነው በጡረታ አስመስሎ ያገለላቸው። አልገባኝም። እንዴት አይገባም? ሁለቱም መርጦ ጡረታ ሲያወጣ እንዴት አይገባም? ፍስሐ ትግሬ ነው፣ የወያኔ ክንድ ነው። ለገሰ ደግሞ ከወያኔ ዶላር ተቀብሎ ትግራይን ለቆላቸው የወጣ የወያኔ ግዢ ነው። ይህ ሰው ግዢ ጉዳይ አልገባኝ እያለ ጥያቄ ደጋግሜ ጠይቄ ያገኘሁት ምላሽ በአመዛኙ ቁጣ፣ ጥቂት ደግና ቀላል ነገር የማይገባኝ ደደብ መሆኔ፣ ትዝብት፣ ጥቂት ባይጠራጠርነቴ ሐዘን ቢጤ ስለነበር ላነሳው አልፈለኩም። ስለዚህም ሌላ ጥያቄ ጠየቁ። ያም ሆኖ ጡረታ መውጣታቸው ይበልጥ ነፃ እንደሆኑ የሚያሳይ እንጂ እንደሚፈልጉ የሚያሳይ አይመስለኝም። ለመግደል ነዋ፣ ሲጥ ለማድረግ ሲጥ ያደርጋቸዋል። ደግሞ ምን አለ በለኝ። ያልገባኝ እኮ ቆይ ይኸው በስልጣን ላይ ካሉ ስማቸው በሬዲዮ መነገር፣ በጋዜጣ ላይ መውጣት አለበት፣ በቴሌቪዥን መታየት አለባቸው። ጡረታ ከወጡ ግን አዲዮስ። ስማቸው ባይጠራ የት ሄዱ የሚል ሰው አይኖርም። ለምን ሲጠይቃል? ይህን መቀበል ለኔ ከባድ ሆነብኝ። መንግስቱን የማውቀውን ያህል ይህን ያህል የሚሰራ አልመሰለኝም፣ አይመስለኝም። ምክንያቱም መንግስቱ አንተም እኔም እንደምናውቀው ለመግደል ፈርቶም ገደልኩ ለማለት አፍሮም አያውቅም። አየህ፣ መንግስቱ የመግዛት ዕጣ ወድቆበት እንጂ የመግዛት ጥበብ የሚባል ነገር የለውም። ጠላቱን በድብቅ ሲጥ የሚያደርግ እኮ ብልህ መሪ ነው። አይምሰልህ፣ አሁን ታክቲኩን እየለወጠ ነው። ሰውየው እየተለወጠ ነው። ከሁለት ቀን በኋላ መንግስቱ ለገሰና ፍስሐን ፍቅረ ስላሴ ወግደረስን አፍኖ የት እንዳደረሳቸው አይታወቅም የሚል ወሬ ነፈሰ። ስስ ወሬ ነበር። አላልኩህም? ግን እኮ ዋጋ የለውም። ሰራዊቱ ሞራሉ ድቅድቁ ከወጣ ከተበተነ በኋላ ሸር ይሰሩ ነበር ይባል እንኳን የነሱ መሞት ዋጋ የለውም። መንግስቱን በስልጣን ላይ አይቆይም። ወያኔ መግዛቱ አይቀርም። ኤርትራም ከመገንጠል አድነው። ልክ ነህ። ግን እንደተጫወተብን ሊቀሩ ገባኝ። ሀገር ማዳን ሳይሆን በቀል ነው ስላሰብኩ። በቀል ነው። መንግስቱ ደግሞ መሪ ሳይሆን አርጩሜ ነው። የበቀል አርጩሜ ነው። ግንቦት 13 መንግስቱ ኃይለማርያም ከስልጣን ወርዶ ሀገር ለቆጣ። በዚያ ሳምንት የአዲስ አበባ ስጋትና መደንዘዝ ወጣ ብሎ መንቀሳቀስ ጀመረ። ህዝቡ ለመሸግ ዝግጅቱን ተያያዘው። ጸጥተኛውን ሽር ጉድ ስመለከት አንድ የሚካኤል አንጀሎ ስዕል ትዝ አለኝ። የጥፋትን ውሃ የሚያሳይ ስዕል ነው። ሀገር ሁሉ ውሃ ብሏል። አንድ ሰፋ ያለ ቋጥኝ ገና አልሰመጠም። ሄዳው ላይ ብዙ ሰዎች ሰፍረውበታል። ስለተጠበባቸው ቆመው እርስ በርስ ተያይዘዋል። አንዲት መቆሚያ ነጥብ የለችም። ግን ገና ቋጥኙ ላይ የሚንጠላጠሉ አሉ። ወደ ቋጥኙ የሚመጡም ይታያሉ። መቼም ድንቅ ስዕል ነው። ያን ስዕል ሳይ እስከ መቼ የሚል ጥያቄ ነበር የተሰማኝ። የአዲስ አበባ ገበያ መራቆት ጀመረ። በሁለት ቀን ውስጥ ዋጋ ጨመረ። ፓስታ ይኖራል? በመጀመሪያ ትጠናለህ። ከዚያ 7 ብር። የቱ እሽጉ 500 ግራም። ምን ነው ትናንት ማለት ከትናንት ወዲያ 450 ገዝቼ 7 ብር። የሐሙስ ዕለት ዓርብ ዕለት አሳላፊን ጠርቼ ፓስታ እንዲገዛልኝ ጠየቅኩት። ኃይለኛ ጨጓራ በሽታ ስላለብኝና ስለተነሳብኝ ፓስታ ነው የምበላው ሰሞኑን። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር።